መድኃኒቱ ውድቅ ማለት እግዚአብሔር ስራው አንተ ብትገለኝ ይሻለኛል ስትል በህይወት ኑር ይልሃል። እንደዚህ አይነት ጉዳይ የሚያነሳ ሌላ አንድ መጽሐፍ አለ አይደል? ሰቆቃው ኤርምያስ የሚል አንብባችሁ ታውቃላችሁ? እሱ መጽሐፍ ገና ከርዕሱ ነው የምናልፈው አይደል? ሰቆቃ ትንሽ ስለሆነች ከትንቢተ ኤርምያስ ወደ ሕዝቅኤል እንዲህ ነው የምናጥፋት። አይነበብም። ሰቆቃው ኤርምያስ ሕዝቅኤል አይነበብም። ሰቆቃው ኤርምያስ መጽሐፉ እኮ እንመለስ እኮ ነው። ህዝቡ አመፀ፣ እግዚአብሔርስ አልፈልግም ትቻችኋለሁ አለ። ተመለሱ። ባይዘወይ ሲመለሱ ንስሐ ሲገቡ ወድቀው ሲጸልዩ መጽሐፍ እንደዚህ ኤርምያስ እንደሱ አይደል ያለው? ጸሎታችንን ላለመስማት ራስን በደመና ሸፈንክ። ተንበርክከው ብሎ ቀና ሲሉ ተሸፍኗል ነጥሮ ይመለስ። ጸሎታችንን ላለመስማት ራስን በደመና ዘጋኸዋል እንዳይመጣብኝ ጸሎት። ተመልሰው አልመልስም እምቢ አለ። ከዛስ ኤርምያስ ተነስቶ ሊሄድ ሲል ጸሎታችንን ካልሰማ አማራጭ እንፈልግ ብሎ ሲነሱ መንገዴን በተጠረበ ድንጋይ ዘጋኸዋል። ጸሎት አትሰማ፣ መሄድ ከለከልክ፣ ምን እናርግ? ወደ ጎን እምቢ ብለህ ወደ ላይ የተጠረበ ድንጋይ ማለት ምን ማለት እንደሆነ ታውቃለህ? ግጥም አረከዋል። አሁን ዝም ብሎ ድንጋይ ቢሆን ትሾልካለህ። የተጠረበ ማለት እስኳድራ ጠብቆ ጥቅጥቅ ነው ያደረገው። እግዚአብሔር ሲዘጋብህ ጥቅጥቅ ትንፋሽ አያልፍም ማለት እንዳልሄድ መንገዱን ዘጋው። ስጸልይ ደግሞ አልሰማም ብለህ ዘጋ። ወደ እግዚአብሔር እንመለስ እርሱም ይመራናልና አለ። አቤቱ መልሰን እኛም አያውን መመለስ ፈለጉ። እግዚአብሔር ዝም ሲል አንተ መልሰን አሉት። አሁን አልሰማም ያሰባለ የኛ መጻ አይደላው መልሰን እኛም እንመለሳለን ሲሉ እግዚአብሔርስ መጨረሻ ላይ መለሳቸው። አይዘው እቀጣለሁ ብሎ ጀምሮ እቀጣለሁ የሚል መልእክት የለም መጽሐፍ ቅዱስ ላይ። እቀጣለሁ ብሎ ይጀምራል። እግዚአብሔር ባይዘ እቀጣለሁ ሲል ኖርማል ሆነ ቆማ ሰማው። አቀጣጡ ከባድ ነው። ታሪክህን ከምድር ላይ ደመስሰዋለሁ ሲል ነበራስ ብለሃለሁ ነው እኮ አይደል? ብዙ አሁን ይዱ አሞጽ ላይ ይውት እስቲ አገሪቱን እበትናታለሁ እኮ ነው ያለው። ተፈላልጋችሁ አትገናኙ ማለት አሁን ተሰብስበው ቁጭ ብለው የሚያወሩት ብትፈላለጉ አትገናኙ እበትናቸዋለሁ። ሰው ሀገር ባሪያ ትሆናላችሁ ምናምን ሲል ድፍት ስትል ይመጣል። እስከ መጨረሻ አይጨክንም የሚል ቃል አለ እኮ። ውድቅ ስትል የወደቀውን እንኳን አነሳዋለሁ ይላል። ይመጣና ደግሞ ተስፋ አሁን ይው 9 ምዕራፍ ሙሉ ቅጥቅጥ ተደርገው መዝጊያው ነው የመጽሐፉ መዝጊያ ላይ መጣና እግዚአብሔር እየጨረስኳችሁ አልዘጋውም አላው ማደስ አወራለሁ አለ። የሚመለስ ካለ እግዚአብሔር መላሽ ነው። የሚንበረከክ የሚወድቅ ካለ እግዚአብሔር ያነሳል። መጽሐፍ እንደሱ አይደል የሚለው? መዝሙር 51 ነው። ዳዊት በኃጢአት ከወደቀ በኋላ ንስሐ የገባው መዝሙር 51 ላይ ምንድነው የሚለው? በይጾም ብርጨኝ ነጻለሁ ምናምን ካለ በኋላ ኃጢአተኝነቱን ሲናገር ከእናቴ ማህፀን አይደል የሚለው? በኃጢአት ነው የተጸነስኩት አለ። ባይዘው እና መሃል ጀምሬው አይደለም ማለት ስጸነስ ጀምሬ ኃጢአተኛ ነኝ መች በፊት ልቆም ይችላል አለና እንትኗ ገብቷለች። ኪ ገብቶ የእግዚአብሔር ልብ እንዴት እንደሚከፍተው ያውቃል። የተሰበረውን ልብ አንተ አትንቀውም፣ የተዋረደው መንፈስ መስዋዕት ነው አለ። እና ምንድነው መድኃኒቱ? ውድቅ ማለት እግዚአብሔር ስራው አንተ ብትገለኝ ይሻለኛል ስትል በህይወት ኑር ይልሃል። ስታስቸግረው እግዚአብሔር መጣና አዝኖ ነው ሊቀጣ ፈለገና አልቀጣትም። ቆይ መነሻዋን ላስታውሳት እንድትመለስ። በደም ተለውሰሽ ሳለሽ በመንገድ ላይ ወድቀሽ ምን ማለት ነው? የተወለደ ሕፃን ገና እትብቱ ሳይቆረጥ በደም ተጨማልቆ መንገድ ላይ ወድቆ ሊሞት እያጣጣረ ማለት ነው ትርጉሙ። ባይዘው በልጅነትሽ ነው ያገኘውሽ። የት? በደም ተለውሰሽ መንገድ ላይ ጥለውሽ ልትሞቺ ስትይ በደም ተለውሰሽ ሳለሽ አየውሽና በህይወት ኑሪ ያልኩሽ። አሁን አድገሽ ስትበሲ ትልቅ ስትሆኚ መልክሽ ሲያምር ሌሎች አማሩሽ አላት። እኔ ግን በደም ተለውሰሽ ነው ያገኘውሽ።
በሕፃንነትሽ ነው ያገኘሁሽ። በሕይወት አኑሬ አሳድጌ ተንከባክቤ እንደዚህ መልክ ሲመጣ ቆንጆ ስትሆኚ አማርሻቸው። አንቺም እኔን ትተሽ ሄድሽ። እግዚአብሔር መጣን እንደዚህ አለ፣ ወደ እኔ ተመለሽ፣ የልጅነት አምላክሽ እኔ ነኝ። ንስሐ፣ ምህረት፣ ተሐድሶ፣ መመለስ ሁልጊዜ በእግዚአብሔርና በሕዝቡ መካከል አለ። ሕዝቡ ያጠፋል፣ ሁሌ ነው የሚያጠፋው። ሕዝብ ይደክማል፣ ሁሌ ነው የሚደክመው። ሕዝብ ይስተ ሁሌ ነው። እግዚአብሔርስ የምህረት አምላክ ነው። ሁሌ እጁን ዘርግቶ ኑ። አንዳንድ ሰው እግዚአብሔር ሲገድል ደስ የሚለው ሰው አለ። እገድላለሁ ይላል ሲባል አዎ የሚል ከማን ነው የሚጀምረው? እውነቴን እኮ ነው የምልህ። የማን ጽድቅ ነው እግዚአብሔርን እንትናን ገሎ ማን በእግዚአብሔር ፊት መቆም ይችላል? መመለስ ነው የሚያዋጣው። ንስሐ ነው የሚያዋጣው። መውደቅ፣ ዝቅ ማለት። እውነቴን ነው የምነግራችሁ። ከአንዳንድ ኃጢአተኛ በላይ አንዳንድ ጻድቅ ነው የሚበድለው። ያ ፈሪሳዊ እንደሱ አይደለም። በቀን 3 ጸልያ 10 አመጣል። እንደዚህ አረጋል። ቀና ብሎ ነው ታውቃለህ። በእግዚአብሔር ፊት ነጭ ልብሱን ለብሶ ጥምጣሙን ጠምጥሞ ሲያወራ፣ አንድ ደግሞ ቀራጭ ቆሞ ልቡን እየደቃ ይላል። አንተ ፈሪሳዊ ፕራይድ፣ እውነተኛ ጽድቅ ትሁት ነው የሚያደርግ። የራስ ጽድቅ ሲሆን ነው ትዕቢተኛ የሚያደርገው ሰው። እንደዚህ ያየውና እንደዚህም ደግሞ ቀራጭ ስላላረከኝ አመሰግንሃለሁ አለ። እየጸለየ ነው እኔ ወደ ራሱ ነው የሚጸልይ፣ ወደ ሰው ራሱ እንዳይባልም ባይዘው። ትዕቢተኛ ከሆንክ አጠገብ ያለው ሰውዬ ነው የሚቃወም መጀመሪያ፣ ሌላ ሰው እንዳይመስል። ትዕቢት በጣም ደስ የሚለው ለትዕቢተኛው ነው። አጠገብ ያለ ሰውዬ ባይዘው በጣም ስትታበይበት ምንም ሊያረጋ ካልቻለ ነው ዝም የሚል። እድል ቢያገኝ የመጀመሪያ እሱ ነው የሚመታ። ትዕቢታው ለራስ እግዚአብሔር ይቃወመዋል ትዕቢተኛን። ሰይጣን እንዳይመስል እግዚአብሔር ትዕቢተኛን ሰይጣን እንደሚያረግ ታውቃለህ። ሰይጣን ትዕቢተኛ ያረገውና ርቆ ነው የሚቆመው። ሰይጣን እንዴት እንደሚቀጣ ለማየት። ትዕቢተኛን የሚቀጣው እግዚአብሔር ነው። ለትዕቢተኛ የተላከ እንዳይመታው እሱንም እሱ ራሱ ጠግ ቆሞ ምን ሊያረገው ነው ይላል። 7 ዓመት ሲያርስ ያስበላው ብዬ ነበር። ንስሐ አለመመለስ፣ አለመውደቅ፣ ልብን አለመስበር ፕራይድ እንደሆነ ታውቃላችሁ። ፕራይድ በእግዚአብሔር ፊት የሚደረግ ትዕቢት ደግሞ አመጽ። መሰበር፣ መጸለይ፣ መንበርከክ፣ በእግዚአብሔር ፊት መውደቅ ትሕትና። መሸነፍ አይደለም። መሸነፍ ቢሆንስ ራሱ ይሁና። በእግዚአብሔር ፊት ስንበረከክ ተሸነፍ። ልሸነፋ የፈለጉትን ይበሉኝ፣ እጸልያለሁ። የፈለጉትን ይበሉ። እንደዚህ በደረት እየተንፏቀክ ማረኝ ሰው ገሎ ነው እንዴ ይበሉ። ምንም እኮ አልሰራህም አንተ። እና በእግዚአብሔር ፊት ጻድቅ ነው፣ እኔ ኃጢአተኛ ነኝ። ትክክል ነው፣ ትክክለኛ ፖዚሽን ነው። አንዳንድ ሰው እንደዚህ ይላል፣ እግዚአብሔር እንትን አርጎ እኔ እንትኑ አትበል አሉ። ይኸው አሉ እነሱ። ዝገትህን ካንተ አስወገዳለሁ የሚል ጥቅስ አላነበባችሁ? አሁን ይሄ አፈር ነው፣ ዝገት ብረት ነው የሚይዘው። ይገርማችኋል ግን ከውስጥ ይዛል ዝገት። ደጁ ነው አፈሩ እንጂ የውስጡ ብረት ነው ማለት ነው። ጠንከር ይላል። ዝገት ይዛልና እግዚአብሔር ነው። ዝገት ማስወገድ ምን ማለት ነው? ኬሚካል አፈሳለሁ እኮ ነው ላይ እና እፈቀፍቀሃል። እግዚአብሔር ሲፈቀፍቅ አስበው እንደዚህ ይዞ ምድርን በያዘበት እጁ እንዲህ ሲፈቀፍቅ ነፍስ፣ መንፈስ፣ ስጋ፣ ምኞት፣ ሐሳብ ብሎ ነው የሚበታተነው። እንደዚህ ምንም እንዳይቀርህ እኮ ነው። ለምንድን ነው ዝገትን የሚያስወግደው? በሱ ፊት ንጹህ እንድትሆንለት እንድትኖርለት እኮ ነው። ከነዝገት ቢተ አትጠጋውም። ዝገትን ሲያስወግድ የእሱ ትሆናለህ። ምንም ቢያረግ እግዚአብሔር ለእኔ ነው። እውነቴን ነው። እንደዚህ አንደርስታንድ አድርጉት። የእግዚአብሔር ልብ ለእኔ ነው። ለእኔ ምንም ቢያረገኝ ጌታ ኢየሱስ ቆመና እንደዚህ አለ፣ ከቀራጩና ከፈሪሳዊው እና የማን ጸሎት ነው የሚሰማው? ህዝቡ ምን እንደተ ህዝቡ እኮ ፈሪሳውያን ማለት የእምነታቸው ጣራ ናቸው። ህዝቡ ራሱ የቀራጩ ነው የሚሰማው እንደዚህ አይነት ትሁት ሰው አሉ። ይሄ ፈሪሳዊማ እንዴት ወደ ጸሎት እንትኑ ራሱ እንዴት ገባ ነው የሚሉት። be humble yourself በእግዚአብሔር ፊት ራስን አዋርዱ። እስቲ አሜን በሉ። ያኔ እግዚአብሔር ይመጣና የመመለስ ትሩፋት
የወደቀ ነገር አነሳዋል። ወድቋል። እግዚአብሔር ሲያነሳ አስበዋል። ማን ይጥለዋል? እኛ ተባብረን ካቆምነው ነው የሚወድቀው። እግዚአብሔር ካነሳው የሚይዘው ራሱ ነው፣ የሚደግፈው ራሱ ነው። ያነሳው ነገር እድሜ የሚወሰነው በያዡ ነው። ማንም መጥቶ ድጋሚ ሊጥለው አይችልም። የሚይዘው እግዚአብሔር ነው። የወደቀውን ድንኳን አነሳዋለሁ አለ። ከዛስ ምንድን ነው የሚለው? የወደቀውን ድንኳን አነሳለሁ ካለ በኋላ የተሰበረውን የተጣመመውን አይደለም አደላቃና ያለ ቀሽ ብሏል። በቃ ከተመ። የተሰበረውን ይሄ የሚያወራው ያው ይገባቸዋል። ቸርች ስለሆነ ያለ ነው። እጅ ስለመሰበር እያወራ ያለው ስለ ህይወት ነው። ከኔ ጋር የተቆራረጠ ማለት ብዙ ነገር አቆራርጧቸዋል ከኔ ጋር በአእምሮ ብቻ በመንፈስ የማይሆን እግዚአብሔርን መካከለኛ ያላረገና ቅድሚያ ለእግዚአብሔር የማይሰጥ በጭንቅላት ብቻ መንፈሳዊ የሚመስል ነገር ታውቃላችሁ 95% ሊሄድ እንደሚችል ስማርት ሆነ አካሄድ አነካካው ቃል ልትኖር ትችላለህ። ህይወት ግን አይደለም። ኦርጋናይዜሽን ሊሆን ይችላል፣ ኦርጋኒዝም አይሆንም። ኦርጋኒዝም የሚያደርገው ህይወት ነው። የተሰበረውን እጠግናለሁ፣ ከዛ ፍርስራሹ አድሳለሁ፣ ቀድሞ እንደነበር አድርጌ እሰራዋለሁ። ኢሳይያስ 58:12 እንስታውት እንደዚህ ላላረ ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድንም አዳሽ ትባላለህ። ሰባራውን ጠጋኝ መቼ ነው? ከድሮ ዘመን ጀምሮ የፈረሱ ቅጥሮች የሚታደሱት፣ የወደቁ መሰረቶች የሚነሱት፣ አንተ ሰባራ ጠጋኝ የመኖሪያ መንገድ አዳሽ የምትባለው መቼ ነው? ኢሳይያስ 58ን ሙሉን አንብቡት ከቁጥር 1 ጀምሮ። ስትመለሱ፣ በእውነተኛ መመለስ ስትመለሱ፣ እኔ የምፈልገውን አይነት ጾም ስትጾሙ፣ መስዋዕታችሁን ስታቀርቡ፣ ከባላጋራችሁ ጋር ያለ ጉዳያችሁን በስነ ስርዓት ስትፈቱ፣ እሱን ሁሉ ጨርሳችሁ ወደ እኔ ስትመጡ፣ ያኔ የምታገኙት አንዱ በረከት የፈረሰ ከተማ ይሰራል፣ የወደቀ ቅጥር ይታነጻል፣ ቀድሞ የነበረው ነገር አስተካክሏል። አሜን ነው። ሲመለሱ የወደቀ ድንኳን ይነሳል፣ የተሰበረ ይጠገናል፣ የፈራረሰ ነገር የወደቀ ነገር እንደገና ይቆማል። እንመለሳለን። አሜን ነው። እንመለሳለን። ከዛ የምትቀጥለው ቁጥር ምንድነው የምትለው? ስለዚህ ኤዶምን ትሩፍ በስም የተጠሩትን ሕዝቦች ሁሉ ይወርሳሉ። ኤዶም የሚለው ቃል በተጻፈበት እንትን ላይ በኋላ ላይም ደግሞ አንድ የሰባ ሊቃናት የሚባል ትርጉም አለና እዛ ላይ ሲተረጉሙት ኤዶም የሚለው አዳም ከሚለው ጋር የተያያዘ ሐሳብ አለው። ምን ማለት ነው? የሰው ዘር በሙሉ ማለት ነው። ይሄ ትንቢት ሙላቱን የሚያገኘው አዲስ ኪዳን ላይ መጥቶ በዛ ዘመን በእስራኤል መካከል በመመለሷ ምክንያት እስራኤል የምታገኘው በጣም ብዙ ነገር አለ። ኤዶም የተባለው የኤሳው ዘር አለ፣ ለእስራኤል ጠላት የሆነ አለ። ኢዩኤል 2 ላይ የተጠቀሰ አለ ኤዶም ተብሎ። እግዚአብሔር በጠላቶቻቸው መካከል ያለውን ነገር በሙሉ አሳልፌ ሰጣቸዋለሁ ነው፣ ይወረሳል። አሁን እዚህ ጋር ከረንት በዛ ሰዓት አሁን የቆመ ሰሜን እስራኤልም ደቡብ እስራኤል ውስጥም ያለ ሰው ልክ ይህን ትንቢት ሲሰማ የኤዶምን ትሩፍ በስም የተጠሩት ሕዝቦች ሁሉ ይወርሳሉ ሲል በቃ በመመለሳችን ወደ እግዚአብሔር በመምጣታችን ከእርሱ ጋር ያለን ግንኙነት በመስተካከሉ በዙሪያችን ያሉ ጠላቶቻችንን እንወርሳቸዋለን ይላሉ። አዲስ ኪዳን ላይ ያለን እኛ ከመስቀል አሻግረን ስናመጣው ኤዶም የሚለው ቃል የሰው ዘርን የሰው ልጆችን የሚያመለክት ቃል ነው። ስለዚህ ብዙ ትውልድ ይማረካል፣ ይወረሳል ማለት ነው። ይህ ክፍል አዲስ ኪዳን ላይ ተጠቅሷል፣ እናየዋለን በኋላ ምናልባት ጊዜ ካለን ይላል ይልና ቀጥሎ እግዚአብሔር ምን ተብሎ ተጠራ? ይህን የሚያደርግ እግዚአብሔር። በጣም ነው የሚደንቀኝ። ትንቢት የሚናገሩት ሰዎች አይገርሟችሁ? ይህንን አሁን ሰው አስቦት አይናገረውም። ይህንን የምትናገሩት እግዚአብሔር ውስጣችሁ እንደ መልእክት ራሱ ሲያስቀምጠው ነው። ማን ነው ይህንን የተናገረው ሲሉት አሞጽን ይህን የሚያደርግ እግዚአብሔር፣ የወደቀ ድንኳን የሚያነሳ፣ የተበላሸ የሚያስተካክል፣ የተሰበረ የሚጠግን፣ የፈረሰ ከተማ የሚያድስ፣ በስም ለተጠራ ሕዝብ ደግሞ የኤዶምን ትሩፍ
መልሶ የሚሰጥ ይህንን የሚያደርግ እግዚአብሔር እንዲህ ይላል።